ሰላም ጤና ይስጥልኝ ውድ የደቡብ ሜድ ቤተሰቦችና ተከታታዮች፣ ዛሬ የድንብላል ዘሮችን 7 አስደናቂ የጤና ጥቅሞችን እንመለከታለን። ይህ የቅመም አውራ ለምግብ ጣዕም ከመጨመርም በላይ ሊሰራ እንደሚችል ብነግሮትስ? ለዘመናት ሰዎች በባህላዊ የምግብ ማብሰያነትና በቅመምነት በእጽዋት ዝግጅት ላይ እንደ ድብልቅ ከሌሎች ንጥረ ነገሮች ጋር በመደባለቅ በቅመምነት ሲጠቀሙ ኖረዋል። ዛሬ ግን የተለያዩ ጥያቄዎችን ለመመለስ እንሞክራለን። በዘመናዊ ሳይንስ ስለ ድንብላል ምን ይላል? በድንብላል የደም ስኳር ጋር በተያይዞ በተለይ የፋስቲንግ ወይም ደግሞ የጾም ሹገር የሚባለውን ከኮሌስትሮል ጋር በተያያዘ እንዲሁም ደግሞ ከበሽታ መከላከል ጋር በተያያዘ የሚሰጠንን የድንብላልን የጤና ጥቅሞች እንመለከታለን። ደቡብ ሜድ ነው። ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። ከሁሉ ወርት እንደተለመደው ደቡብ ሜድን ሰብስክራይብ፣ ሼር በማድረግ ለወዳጅ ለጓደኛ አድርሱልን እያለን ስንቀጥል በቁጥር 1 ላይ የምናገኘው በመጀመሪያ ስለ ድንብላል በማወቅ ይሆናል ምን ጀምሮ። ድንብላል ምንድነው ከሚለው እንጀምር። ስለ ድንብላል ከማወቅ ድንብላል የመጣው ከኮሪያል ድሪም ከሚባሉ ወይም ደግሞ ከኮሪያ ድሪምስ ሳቲቫ ተክል የሚጠራ ትኩስ ቅጠሎች አሉት። በተለምዶ ደግሞ ሲትሮል በመባል የሚታወቁ ቅጠሎች አሉ። ይህም በንጥረ ነገሮች አስፈላጊ ከሆኑት የደም ስኳር፣ የኮሌስትሮል የሚያጠኑ አብዛኞቹ ሳይንቲስቶች እንደሚስማሙበት በምግብ ዝግጅት ከምግብ ጋር እንዲሁም ደግሞ በቅመም መልክ አደባልቆ መጠቀም እንዲሁም ውሃውን መጠጣት ለአጠቃላይ ሰውነታችን የሚሰጠንን የሰውነታችን ጥቅሞች ከፍተኛ መሆኑን በምርምሮች ተረጋግጧል ማለት ነው። እንግዲህ ከ1 እስከ 7 የሚሰጠን የጤና ጥቅሞች ለማመልከት ያህል ከ7ኛው እንኳን በነሳ የአንቲ ኦክሲዳንትነት ባህሪ ወይም ደግሞ የበሽታ መከላከል አቅሙን ስንመለከት ድንብላል ከተለያዩ እጽዋት ውህዶች ጋር በተዋሃድ ከተለያዩ የእጽዋት ውህዶች በተለየ መልኩ የኦክሲዴቲቭ እንቅስቃሴው በጣም እጅግ ከፍተኛ ነው። የአንቲኦክሲዴቲቭ ውጥረትን የመቀነስ ባህሪ ወይም ደግሞ ለሴሎች የባዮ አክቲቭ ሞለኪውሎች መነሳሳት ወይም ደግሞ ሪአክሽንን በመጨመር የሚመጣ መሆኑን ጉዳቶችን ለመቀነስ ሴሎች ላይ የሚደርሰውን ጉዳት በመቀነስ ይታወቃል። ነገር ግን አስፈላጊው ምክራችን በላቦራቶሪ እንዲሁም ደግሞ በምግብ ላይ በተደረጉ ምርምሮች ከድንብላል ጋር በተያይዞ ማለት ነው አጠቃላይ የጤና ለውጣችን በከፍተኛ ደረጃ እንደሚቀይር በምርምር ተረጋግጧል ማለት ነው። 6ኛው ከምግብ መፈጨት ድጋፍ ጋር በተያያዘ ድንብላል የምግብ መፈጨት ችግር ላለባቸው ሰዎች የምግብ መፈጨትን ለማስታገስ እንዲሁም ደግሞ ለረጅም ጊዜ የአንጀት ጤናን በመጠበቅ ይታወቃል። የአንቲ ማይክሮ ኦርጋኒዝሞች ወይም ደግሞ የማይክሮ ኦርጋኒዝሞች የምግብ መፈጨት ስርዓትን የሚጠቅሙ ጠቃሚ የሆኑ ባክቴሪያዎች ለአንጀታችን ተስማሚ ለሆኑ ባክቴሪያዎች እንደ ምግብ ድብልቅ ሆኖ ሊያገለግል ይችላል። በተለይም ደግሞ በምግብ ላይ በመነስነስ መጠቀም ድንብላልን በተለይ አንዳንድ ረቃቂ ተዋሲያንን ጠቃሚ የሆኑ የረቂቅ ተዋሲያንን እንደሚመግብ በምርምሮች ተረጋግጧል ማለት ነው። 5ኛ ጥቅም 5 ደግሞ የደም ስኳር ጋር በተያያዘ ድንብላል የበለጠ ከፍተኛ የሆነ ጥቅም ሊሰጠን ይችላል። በቅርቡ በዘፈቀደ ወይም ደግሞ በድንገተኛ የተደረገ ሰርቬይ እንደሚያመላክተው ከሆነ 40 አዋቂዎች አይነት 2 የያዛቸውን 40 አዋቂዎች ላይ የተደረገ ምርምር በተለይ ዱቄቱን እንዲጠቀሙ ተደርጎ ማለት ነው የሊፒድ ጠቋሚ ማርከሮችን በመቀነስ እንደሚቀንስ በምርምሮች ተረጋግጧል ማለት ነው። በዚህም ነው ሳይንቲስቶች በእጅግ ከፍተኛ የሆነ ከሜታቦሊዝም ከስኳር ጋር በተያያዘ ድንብላሎች ለሰውነታችን ከስኳር ቁጥጥር ጋር በተያያዘ የሚሰጡን የጤና ጥቅሞች ይስማሙበታል ማለት ነው። ጥቅም 4 ደግሞ ከኮሌስትሮልና ከልብ ጋር በተያያዘ የድንብላል ለደም ስሮች እንደ ካርዲዮቫስኩላር ተጋላጭነት በእጅጉ እንደሚቀንሱ በምርምሮች ተረጋግጧል። ከፍተኛ የሊፒድ መጠን ያላቸው በተለይም ደግሞ የኮሌስትሮል መጠንን በእጅጉ በመቀነስ ሃይ ኮሌስትሮልና ሎወር ኮሌስትሮልን በማመጣጠን በእጽዋት ላይ የተመሰረተ የቅመማ ቅመም ይዘቱ የካርዲዮቫስኩላር ተጋላጭነትን እጅግ እንደሚቀንስ ተረጋግጧል። ጥቅም 3 ተጨማሪ የስኳር ጣዕም የሚጨምር ነው። በተለይም ደግሞ የድንብላልን ቅጠሎች ወይም ደግሞ የድንብላልን በተፈጨ መልኩ መጠቀም ካሎሪን ለሰውነታችን ከመስጠትም በተጨማሪ ከፍተኛ ጣዕም፣ መዓዛ፣ የምግብ መፈጨትን ከመጨመር በተጨማሪ የስኳር ወይም ደግሞ ከስኳር ጋር በተያይዘው ከፍተኛ ስኳር ከመጨመር በተጨማሪ
ለምግባችን ከሚሰጠው መዓዛና ጣፋጭነት በተያያዘ ለስኳር ለመቀነስ እጅግ በጣም ወሳኝ ነው ማለት ነው። ጥቅም ሮት በእጽዋት ላይ የእጽዋት ውህዶቹ ማለት ነው ከሚሰጠን የጤና ጥቅሞች የፎቶ ኬሚካሎችን ወይም ደግሞ ፎቶ ኬሚካሎችን በውስጡ ይዟል ድንብላል። በዚህም የተነሳ በእጽዋት ላይ የተመሰረቱት በተፈጥሮ ከሚገኙ የእጽዋት ፎቶ ኬሚካሎች በተለየ መልኩ በድንብላል ውስጥ የሚገኘው ሜታቦሊዝምን እንደሚጨምር በምርምር ተረጋግጧል ማለት ነው። ቁጥር 1 ላይ የምናገኘው በእጽዋት ላይ የተመሰረተ የአመጋገብ ስርዓቱ በምን አይነት መልኩ መጠቀም ይቻላል የሚሉትን እንመልከት። በተለይ ድንብላልን ከሰላጣዎች ጋር ከሾርባዎች ላይ በመነስነስ በተፈጨ መልኩ ሽሮና ምስር ላይ እንዲሁም ደግሞ በቅመማ ቅመም መልኩ በሙሉ እህሎች ጋር በማስፈጨት ከአቮካዶች ላይ በመነስነስ በእንቁላሎች ላይ በሶሶች ላይ በአጠቃላይ በተለያዩ ምግቦች ላይ መጠቀም ይቻላል። በምን አይነት መልኩ መጠቀም ይቻላል ሲባል በአጭሩ በሁለት አይነት መልኩ መጠቀም ይቻላል። የመጀመሪያው የድንብላል ሻይ የሚባለውን ደግሞ የቅጠሎችን በማፍላት እንደ ማንኛውም ሻይ ቅጠል መጠቀም ይቻላል። በሁለተኝነት መልኩ ደግሞ ምግቦች ላይ በመነስነስ በሾርባዎች ላይ በመነስነስ በምንመገባቸው ማንኛውም ምግብ ላይ በመነስነስ መጠቀም ይቻላል ማለት ነው። የተለያዩ አማራጮች አሉት። እንግዲህ አስፈላጊ ማስጠንቀቂያዎችን ስንመለከት ድንብላል በውሃ መልኩ በከፍተኛ ኮሌስትሮልን የደም ግፊትን የሚቀንስ ቢሆንም ከደም ስኳር ከደም ግፊት ጋር በተያያዘ እጅግ ጥሩ ጠቀሜታዎች ቢኖሩትም አንዳንድ ሰዎች ላይ እብጠትን፣ ሽፍታን፣ የመተንፈስ ችግር ሊያስከትል ስለሚችል ሐኪምን አማክረን ደግሞ እነዚህ ምክንያቶችን በራሳችን ላይ ካየን መጠቀም ማቆም ይኖርብናል እንላለን። እንግዲህ ከዝግጅቱ ጋር የነበርኩት እኔ ሐኪም ደቡ ነኝ። ስለ ድንብላል አዲስ መረጃ ካገኙ ደቡ ሜድን ሰብስክራይብ፣ ሼር ማድረግ እንዳይረሳ እንላለን። መልካም ጊዜ፣ መልካም ቆይታና አመሰግናለሁ።